ሰላም ጤና ይስጥልኝ ውድ የነጋድረስ ተማሪዎች እንዴት አላችሁልኝ? ነው ኤፕሪል ይቅርታ ሜይ 19 2026 ላይ እንገኛለን። እነሆ በማክሰኞ ገበያ የኒውዮርክ ጅማሬ ላይ እንገኛለን። እንዳጠቃላይ ገበያውን በመመልከት ሂደት ከዴይሊ ታይም ፍሬሙ ለመጀመሪያ ያህል እንግዲህ ትላንትና የነበረውን እይታችንን ያስቀመጥንበት ነበረ። ቺኮስፓናችን ማነው ቴንከንሰናችን በትንሹ ከፍ ትላለች። ኪጁንሰናችን ግን ረዘም ብላለ ጊዜ ቀጥ ማለቱ አይቀርም። ስለዚህ ይሄንን ኤሪያ አሁንም መፈለጉ አይቀርም የሚል ኤሰንስ አንስተን ነበረ። በዛው ልክ ደግሞ ሲዘጋ ወደ ታች ሄዶ ዘግቷል። ምናልባት ከኒውዮርክ በኋላ ጥሩ እንቅስቃሴ ይኖራል ብያችሁ የነበረ እንደመሆኑ ኒውዮርክ በደንብ ከተጧጧፈ በኋላ ማታ ከ1 ሰዓት ከ12 ተኩል በኋላ በደንብ ተጧጥፎ ይሄ ወደ ታች መምጣት ሂደት ሀፕን አድርጎ ነበር ማለት ነው። አሁን ባለው እንቅስቃሴ በመጀመሪያ ቴንከንሰናችን ኔክስት ወዴት ነው የምትሄደው የሚለውን ለማየት እንሞክር። ቴንከንሰናችን ኦብቪየስሊ ቀጥ ብላ አንለስ አዘርዋይስ አዲስ ሃይ ካልፈጠረች በስተቀር ለጊዜው ቀጥ ብሎ ነው የሚሄደው። እዚሁ አካባቢ ላይ ቀጥ ብሎ ነው የሚሄደው። ስለዚህ በምንም አይነት ሁነት በዛሬው እንቅስቃሴ በዚህ የቴንከንሰን ሁነት ማለት ነው ይሄ ፕራይስ መጥቶ ከዚህኛው ሃይ በላይ ካልሆነ በስተቀር ቴንከንሰኑም ቀጥ ማለት እድል ይኖራል። ስለዚህ ቴንከንሰናችንም ኪጁንሰናችንም እዚህ ኤሪያ ላይ በሚሆንበት ጊዜ ሞሮፍ ወደ ታች መምጣት እድል ሊኖረው ይችላል። አዘርዋይስ ግን ብዙ ጊዜ ምንድነው ሎንግ ተርሙ የመሳብ አሁን የሎንግ ተርሙ ኢኩሊብረም ፖይንት ይሄ ነው ብለናል። which is ይሄንን እዚህ ጋር ሆሪዞንታል መስመር ብናሰምር ከዚህ አንስተን እንደዚህ አድርገን ብናሰምር which is ይሄ ሌቭል ማለት ይሄኛው መስመር አሁን ያሰመርኩት መስመር ከተመለከታችሁት እንደዚህ ብሎ አሁን መሀል ላይ የሚገኝበት ኤሰንስ አለ። ስለዚህ የሚሰብር ከሆነ ወደ ኔክስት ምናችን ይሄዳል ማለት ነው። ወደ ኔክስት ማግኔታችን ይሄዳል። አይ አልሰብርም ብሎ ደግሞ ከዚህ በታች የሚቆይ ከሆነ አትሊስት ወደ ሚድ ተርሙ የኪጁንሰናችን ወደ ኋላ የማፈግፈግ ስራ እንዲሰራ ይችላል ማለት ነው። ስለዚህ ሜጀርሊ መጀመሪያ እሱን ነው እንትን የምንለው። ከሱ በመነሳት ይሄ ጋፕ ራሱን የቻለ እንግዲህ ጋፑን ፊል በማድረግ ሂደት ወደዚህ ሌቭል የመምጣት እድልም ሊኖረው ይችላል። ስለዚህ ዋንስ የታችኞቹን ሌቭሎች ግን ካላየን ጀስት ይሄንን በመመልከት ብቻ እንደዚህ ነው ልንል ስለማንችል ማለት ነው። ኔክስት ላይ የምናገኘው በዋነኝነት የታችኞቹን ታይም ፍሬሞች ለመመልከት ስንሞክር በ4 አወር ላይ ቡሊሽነቱን መልሶ ሪጌን ያደረገበት ሁኔታ አለ። በትላንትናው እንቅስቃሴ ምናልባት ወደ ኋላ የተመለሰበት የዚህ ወደ ኋላ የመመለስ እንቅስቃሴ ደግሞ በዋነኝነት ኪጁንሰናችን ስለጠራችሁ እንደነበረ ማወቅ ይቻላል። አሁን ኪጁንሰናችን ወዴት ሊሄድ ይችላል? መጀመሪያ ቴንከንሰናችንን ከዛ ኪጁንሰናችንን እናያለን። ቴንከንሰናችን ወደታች ልትወርድ ትችላለች። በአይንምስ ይሄ 4 ሰዓት ሲያልቅ ወይም ከ3 ሰዓት ተኩል በኋላ ወደ 12 ሰዓት አካባቢ ቴንከንሰናችን ሌላ አንድ ስቴፕ መውረዱ አይቀርም። አለስ አዘርዋይስ እዚህ ጋር መጥቶ ፕራይስ ከዚህ በላይ የሚሄድ ከሆነ ዊኔቨር ነው አናቅም ቀጥ ትላለች ወይም ወደ ላይ ሚሊዮን እይታ የበለጠ ትሰጠናለች። ካልሆነ ግን ከዚህ መጣ ወደ ታችኛው ሌቭል መውረዱ አይቀርም። እዚህኛው ሌቭል ላይ መምጣቱ አይቀርም ማለት ነው። እዚህኛው ሌቭል ላይ የሚመጣ ከሆነ ቴንከንሰናችን ኦብቪየስሊ አንድ ስቴፕ ወደ ታች ይወርዳል። ፕራይሱንም በዛው ልክ የመጎተት ሐሳቤ ሊኖረው ይችላል ማለት ነው። ከዛ በተረፈ ወደ ኪጁንሰናችን ስንመጣ ኪጁንሰናችን ሜጀርሊ ለሚቀጥሉት 12 ሰዓት አካባቢ እነዚህን ሁላ ካልጨረሰ በስተቀር ከፍ ማለት እድል የለውም። ስለዚህ ኪጁንሰናችን እዚህ ጋር ቀጥ ይላል ማለት ነው። ስለዚህ ደግሞ አሁን ይሄ አዲስ ሃይ ሳይሰራ ይሄ ቀጥ ብሎ የሚቀጥል ከሆነ እና ቴንከንሰናችን ወደ ታች እየወረደ የሚመጣ ከሆነ ፕራይሱ ወደ ታች ወደ ኪጁንሰኑ መምጣቱ አይቀርም ማለት ነው። ስለዚህ ይሄንን ሌቭል ወደ ታች ሊመጣው የሚችልበት እድል እየሰፋ እናገኘዋለን ማለት ነው በኪጁንሰን ኬስ። ከዛ በተረፈ የሎንግ ተርሙን ስንመለከት ሴንኮስፓንቷችን ወዴት እንቅስቃሴውን እያደረገ ነው የሚለውን ስንመለከት ሜጀርሊ አሁን እዚህ አካባቢ ላይ ይገኛል። ስለዚህ ይሄም ለረጅም ጊዜ በዚሁ አትሊስት ይሄንን ሌቭሎች ጨርሶ እዚህኛው ጋር ለመምጣት እስካልጣረ ድረስ በትንሹ 1 2 3 4 5 6 7 8 9 ሲባዛ 4 ኦልሞስት ወደ 30 ምናምን ሰዓታት ቀጥ ብሎ ነው የሚቆየው አዲስ ሃይ ካልተሰራ በስተቀር ማለት ነው። እዚህ ጋር መጥቶ አዲስ ሃይ የሚሰራ ከሆነ ይሄኛው ሞዴል ላይ ይላል። ስለዚህ ሞር ቡሊሽነቱን ያረጋግጣል ማለት ነው። አዘርዋይስ ግን ይሄንን ሃይ እስካልሰበረ ድረስ which is 99.13 ሆልድ እስካደረገ ድረስ ምንም ማድረግ
አይችልም ማለት ነው። ስለዚህ ሜጀርሊ በ4 አወሩ ሞስት ፕሮባብሊ ኪንሰናችን ቀጥ ብላ ትሄዳለች። አሁን ያለውን የፕራይስ አክሽን ግን ስቲል ወደ ታችኛው ታይም ፍሬሞች እየወረድን መመልከት ግድ ይላል። በ4 ሰዓቱ ምናልባት እዚህ ጋር የምንመለከተው ራሱን የቻለ የዩ ሼፕ እንቅስቃሴ እያደረገ ነው። በዛው ልክ ደግሞ ከዚህኛው አንግል ከተመለከት ነው ይሄንን ሌቭል የሚሰብር ከሆነ ይሄንን ሌቭል በቦዲ የሚዘጋ ከሆነ it is going to be hugely disappoint የሚሆንበት የዶላር እንቅስቃሴ ዲስአፖይንት ውስጥ የሚገባበት ነው ብለን ነበር። ነገር ግን ያንን ጠብቆ እንግዲህ ተመልሶ ወደ ኋላ የተመለሰበት እንቅስቃሴ አለ። ይሄ ቪ ሰርቶ ነበር፣ ይሄ ኦ ሰርቶ ነበር። ስለዚህ በዛ እንቅስቃሴ ውስጥ አንዴ ጋይስ ትላንትና ትዝ የሚላችሁ ከሆነ ይሄ ኤሪያ በጣም ከባድ ኤሪያ ነው፣ ጠንካራ ኤሪያ ነው። ይሄንን ከሰበረ እስከዚህ ድረስ ይመጣል። ካልሰበረ ግን ኤግዛክትሊ ስንት ሲናሪዎች አሉ ብያችሁ ነበር? 3 ሲናሪዎች አሉ ብያችሁ ነበር። ወደ ላይ ትንሽ ይሄድና እስከ ታች ድረስ ይመለሳል። ወደ ላይ ትንሽ ይሄድና ወደ ኋላ ተመልሶ ወደ ላይ ይሄዳል። አዘርዋይስ ደግሞ ቀጥታ ወደ ላይ ይሄዳል ብያችሁ ነበር። ሞስትሊ እንግዲህ ወደ ላይ ሄዶ ወደ ኋላ መመለሱን በሁለቱ ሲናሪዎች ገምተን ነበረ። ስለዚህ ሞሮፌኛውን ሲናሪዮ አወጣን ማለት ነው። ከዛስ ሁለቱን ሲናሪዎች በማየት ሂደት ደግሞ ወደ ላይ ሄዶ ወደ ታች ተመልሶ ድጋሚ ሊመለስ ይችላል። አዘርዋይስ ወደ ታች ይመጣል ነበር ያልነው አይደል? ስለዚህ በዚህ ወደ ታች አመጣጥ ሂደት ውስጥ ይሄንን ሌቭል አለመስበሩ በዋነኝነት እችኛዋ ሌቭል መጠበቋ በራሱ ራሱን የቻለ ምን ሰጠን ማለት ነው። አሁን እዚህ ጋር የተሰራች ኤሪያ በቦዲ ክሎዝ አለመደረጓ ተመልሶ ስለመውጣቱ በተለይ ደግሞ በዚህ ኢንገልፍ ባደረገው ጠንካራ ካንድል አማካኝነት አሳየ። አሁን ያለው እንቅስቃሴ ምን አይነት እንቅስቃሴ ነው ካልን በአንድ ሰዓቱ ትሬንድ ላይን በሰራው አሰራር ውስጥ በዋነኝነት ከዚህ ተነስተን ይሄንን መስመር ይዘን እቺኛዋን ታከን ስናሰምር ይሄ ኤሪያ እንደተጠበቀ ነው የሚነግረን። ስቲል ይሄ ኤሪያ እንደተጠበቀ ነው። አለስ አዘርዋይስ ይሄ ወደ ታች ካልተሰበረ በስተቀር ቀጥታ ወደዚህኛው ማግኔት ነው የምናየው፣ ሌሎቹን ወደ ታች ነው የምናያቸው ማለት ነው። የታችኛው ታይም ፍሬም በተለይ አንድ ሰዓቱ ላይ የሚያሳየን ሜጀርሊ እሱ ነው። ስለዚህ እዚህ ጋር ያሉ ኮንፍሉዌንሶች ብዬ በጣም አሳየቻችሁ ነበረ። የነዚህ ኮንፍሉዌንሶች እና መደማመር ደግሞ ሞስት ፕሮባብሊ ወዴት ይሄዳል ብለን እንድናስብ አድርጎናል። ወደ ላይ እንዲሄድ እንድናስብ አድርጎን ነበረ ብለናል አይደለ? ባይዊች ይሄ እንግዲህ በታይም ፍሬም ደረጃ ይሄንን ካሟላ በኋላ ዋንስ ወደ ላይ የሚወጣበትን እንቅስቃሴ በጥንቃቄ ማየት ነው። አሁንም ይሄ ማለት እንደዚህ አፕን ስላደረገ ከዚህ ሪአክት ስላደረገ እዚህ ጋር አይሰብርም ማለት አንችልም። ኤቭሪ ታይም በጥንቃቄ ነው መጠበቅ ያለብን። ነገር ግን ከኢቺሞኮ አንፃር ከተመለከታችሁት ሞሮፍ እዚህ ጋር የነበረውን ስፔስ እንደምን ተጠቀሙ? ክላውዱን እንደ ሰፖርት ሊያገለግለው ይችላል ብለን ነበር። እንደ ሰፖርት ያገለገለበትን እውነት እዚህ ጋር መመልከት እንችላለን። አሁን ብቸኛ አንድ የቀረው ነገር ምንድነው? በስርዓቱ ከኩሞ መውጣትና አሁን እቺ ኮስፓናችን መጣ ክሊርሊ ከእንትኑም ከመስመሩ የምትወጣበትን ሂደት የምትፈጥርበትና ቡሊሽ የሆነ ሲናሪዮን በፊውቸር ኩሞችን ላይ የምንመለከትበት ነው። እሱ ቡሊሽ የመሆን እድሉ ምን አይነት ነው የሚለውን ስንመለከት ይሄንን 50 ቁጥርን ስንመለከተው ለረጅም ጊዜ ይሄ ቀጥ ብሎ መሄዱ አይቀርም። ይሄ ሴንኮስፓን ቱዋችን ለረጅም ጊዜ ቀጥ ብሎ መሄዱ አይቀርም። ይሄ ማለት ምን ማለት ነው? እስከዚህ ፖይንት ድረስ ወደ ኋላ ብናሰምር ከዚህ ጋር እንደዚህ ብናሰምር ይሄ ሌቭል ማለት በቃ ከዚህ ጊዜ ጀምሮ እንደ ሴንተር ኦፍ አትራክሽን ያገለገለ ነው። ስለዚህ አሁን ይሄንን ሰብሮ መሄድ ከሆነ እስከዚህኛው እናየዋለን ማለት ነው። ስለዚህ ሜቢ አሁን በዚህ ጥንካሬው የሚዘጋ ከሆነ ለምሳሌ እንዴት ልንገበያየው እንችላለን ካላችሁ ይሄንን እናሰምራለን። which is ይሄ በ15 ደቂቃ ፉሊ ቡሊሽ መሆኑን እንመለከታለን። በ5 ደቂቃ እንመለከታለን። 5 ደቂቃ ላይ ቀርቧል። ስለዚህ 5 ደቂቃው ልክ እንደሞላ ወይም 5 ደቂቃው ይሄንን እንዳለፈ በአንድ ደቂቃ ኤክስኪዩት ማድረግ ነው ማለት ነው። 5 ደቂቃው ላይ ያሉትን ፕራይስ አክሽኖች የመመልከት ጉዳይ ነው። ለምሳሌ ይሄንን በማስመር አሁን ይሄንን ሰብሯል። ኦኬ ይሄንን ሰብሮ በስርዓት የሚወጣበት እንቅስቃሴ ካለ
ወደ ላይ የምንመለከትበትን በአንድ ደቂቃ ፈልገን እንገባበታለን ማለት ነው። ገባችሁ አይደል? ስለዚህ እዚህ ፖይንት ላይ DXY በዚህ አግባብ አሁን የሚቀረው እቺኛዋን ብቻ ቡሊሽ ሲናሪዮ የሚፈጥርበት የፊውቸር ኩሞን ቡሊሽ ሲናሪዮ የሚፈጥርበት ኤኒ ታይፕ ኦፍ እንቅስቃሴ የሚያመጣ ከሆነ ባይቢቻ ደግሞ እንዴት ሊመጣ ይችላል? እዚህ ጋር 3 አለ አይደል? አሁን ከሁለት ካንድሎች በኋላ በእርግጠኝነት ቴንከንሰናችን በጣም ከፍ ትላለች ወደዚህ። ስለዚህ ይሄ ከፍ ባለ ቁጥር ሴንኮስፓኗናችንም ከፍ ይላል ማለት ነው። ያ ማለት ምን ማለት ነው? ወደ ፊውቸር ኩሞ ወደ ምን ሆነ ማለት ነው? ኤግዛክትሊ አሁን እዚህ ላይ ምን ሆነ ማለት ነው? ይሄ ከፍ አለ ትንሽ ወደ ኋላ ከተመለሰ በኋላ ተመልሶ ሪያክት የሚያደርግ ከሆነ ቀጥታ እናየዋለን ማለት ነው። በዛውም ልክ ያው እዚሁ ጋር እያያችሁት እንዳለው ደግሞ አሁን ዘው ብሎ መግባት ትክክል አለመሆኑ ማሳያ የሚሆነን እንደዚህ አይነት ፓተርኖችና እንደዚህ አይነት እንቅስቃሴዎች ናቸው። እንደአጋጣሚ በመማር ሂደታችን ውስጥ ጥሩ የሆነ ኤግዛምፕል ደሪ የማርኬት ሙቭ እዚህ ጋር እያየን ነው። እዚህ ጋር እንደምታዩት ሰች ታይፕ ኦፍ ሄቪ የሆኑ ካንድሎችም ያንን ሐሳብ ካንሰል አውት ለማድረግ ሊንቀሳቀሱ ይችላሉ ማለት ነው። እሺ ስለዚህ ያንዳንዱን እንቅስቃሴዎች የመመልከት አሁን በዚህም እንቅስቃሴ ይሄንን ወደታች አስደንብሮ ደግሞ ወደ ላይም ሊወጣ ይችላል። ይነቨር ነው። እርግጠኝነትን መጠበቅ የሚያስፈልገው ለዚህ ነው ማለት ነው። እሺ ምክንያቱም በዚህኛው ካንድል ወጣ እኮ ብሎ እዚህ ጋር የገባ ሰው በእርግጠኝነት አለ። በቃ ትሬዲንግ መጠበቅ ነው የሚባለው በዋነኝነት ይሄንን ባረግ ኖሮ ማረጋው እዚህ ጋር ነው መቼስ አይደል? ከዚህ በላይ አይደለም። ከዛ እንደዚህ ነበር ማየው which is እኔ 2.3ን ስጠብቅ ኦሬዲ እሱ ካንሰል አውት አድርጎ ወስዶብኛል ማለት ነው። እሺ ከዚህ ተመልሶ አዲስ ሪአክሽን ሰርቶ አሪፍ የሆነ ግስጋሴ ሊያሳይ ይችላል። ነገር ግን የመጠበቅ ዋነኛ እሳቤው ያ ነው። ሲቀጥል 5 ደቂቃው ላይ አልተቀየረልንም ነበር ትዝ የሚላችሁ ከሆነ ወይም ጎልድ ክሮስ አልገጠመልንም ነበር አይደል? ለዚህ ጎልድ ክሎሱን መጠበቃችን አላይን እያደረግን እያንዳንዱን መሄዳችን ዋነኛውም ጥቅሙ እሱ ጋር ታገኙታላችሁ ማለት ነው። ስለዚህ አሁን ወደ 1 ደቂቃው ዘው ብሎ ከመሄድ ይልቅ 5 ደቂቃውን አጣርቶ ማለፉ በራሱ አሁን 5 ደቂቃውን እዚህ ጋር ማጣራቴ በ1 ደቂቃው ዝም ብዬ ዘው ብዬ እንዳልገባ አደረገኝ ማለት ነው። ስለዚህ በዚህ እንቅስቃሴ ያንን በደንብ መመልከት ያስፈልጋል። ስለዚህ ዞሮ አንዴ ካለየለት ይሄንን ኤሪያ ምንም ማድረግ አንችልም። ይሄንን ኤሪያ ሊለየለት ይገባል። ከዛ ዋንስ ይሄ ከተለየለት ግን ይሄ ለየለት ማለት ለምሳሌ ይሄንን ኤሪያ ከተመለከታችሁት በተለይ እቺ ስፔስ ከተሰበረች ወደ ላይ ምን ሰጠን ማለት ነው? VU አይደለ? which is ራሱን የቻለ አደም ኢንዴክስ ሰጠን ማለት ነው። ስለዚህ ይሄንን ኤሪያ የሚያክል ወደ ላይ ሊሄድ የሚችልበት እድል አለው ማለት ነው። ነገር ግን አሁን ይሄ ኪንሰናችንን ጠብቆ ወደ ላይ ለመውጣት ዝግጅት ያደርጋል ወይ የሚለውን በስርዓት መጠበቅ ይኖርብናል ማለት ነው። በዚህ ኬዝ ምናልባት ቴንከንሰናችን ቀጥ ብላ አሁን ዝቅ ያለችው አሁን በዚህኛው ታይፕ ዝቅ ስላለ ነው። ተመልሶ ግን ከፍ ብሎ የሚወጣበት እንቅስቃሴ የሚኖር ከሆነና ስፔሻሊ ከዚህኛው ሌቭል በደንብ ሰብሮ የሚወጣበት እንቅስቃሴ ካለ ወደ ላይ ወዴት እናየዋለን ማለት ነው። በደንብ አድርገን እዚህ ጋር አስምረን ይሄንን አምጥተን ከዚህኛው ፖይንት እስከ እዚህኛው ፖይንት ያለውን አምጥተን እንደዚህ መስራት እንችላለን ማለት ነው። ስለዚህ ዋንስ ከዚህ ከተሰበረ ሞስት ፕሮባብሊ ስፔሻሊ የሙሉ እንትኑን መስበር የሚችል ከሆነ ኤግዛክትሊ በትንሹ እስከ 99.2 ድረስ የመሄድ አቅም ይኖረዋል ማለት ነው። ስለዚህ ቀስ በቀስ ደግሞ ይሄኛው ኒው ሲሞላ ደግሞ የዚህኛው ኒው መሰራት ይችላል ባይዘው የዚህኛውን የሚያክል ደግሞ ሊሄድ ይችላል ማለት ነው። ከዚህ ደግሞ በቃ on the basis of the የማርኬቱ ስትራክቸር ስሪት ላይ የተመሰረተን መመልከት ነው፣ አብረን መጓዝ ነው ማለት ነው። ስለዚህ አሁን ባለው እንቅስቃሴ ግን any type of እንቅስቃሴ እኔ አልታየኝም። DXY ላይ ጥርት ያለ እንቅስቃሴ ስመለከት ስለሆነ ሜጀርሊ እሱን ለመመልከት ደግሞ የኒውዮርክ አሁን ይለቅ እንግዲህ ጠዋት ላይ እናንተ መነሳታችሁ ጥቅሙ እንደዚህ ከጠዋት ጀምሮ እኔ አሁን የኒውዮርኩን ብቻ ነው ፕራይስ አክሽኑን እየተመለከትኩ ያለው ጠዋት ሌላ ስራ ላይ ስለመሆን ብዙ ጊዜ አልመለከትም። ለእናንተ ግን ሆምወርክ በመስጠት ሂደቱ ከለንደን ጀምራችሁ በደንብ የዋጋውን ፍሰት ማየታችሁ በእርግጠኝነት እንትን ትላላችሁ። ዜናው አይ ቲንክ ካናዳ ላይ ነው ኢምፓክት አለው፣ ዶላር ላይ ኢምፓክት አለው ብላችሁ ነው። ካናዳ ላይ ነው ኢምፓክት አለው። የሆነ ሰው ካናዳ ገብቶ አይቻለሁ ዛሬ እና ሲናገርም አንድ ሰው ሰምቻለሁ። ማን የሆነ ሰው ዞሮ ካናዳ ላይ ነበረ ሜጀር ኢምፓክት።
አሁን ይሄንን ጠብቁ በደንብ። በዚሁ የሚዘጋ ከሆነ አሁን ግቡት አይደለም፣ ዜናው ስለወጣ ነው። ኒውዮርክ ዳምፕ ሊያደርገው ይችላል። ሜጀርሊ ግን አሁን ባለው እንቅስቃሴ ይሄ በስርዓት ወደ ላይ ሊታይ የሚችል ማርኬት ነው ወይ? አዎ ነው፣ በስርዓት ነው። ምክንያቱም ይሄንን ሌቭል ጨርሷል እስከዚህኛው ሌቭል የማየት። ስለዚህ ዋንስ ዜናው ከተረጋጋ ከ15 ደቂቃ በኋላ መግባት የምንችልበትን ቻንስ ይሰጠናል ማለት ነው። ስለዚህ በዚህ እንቅስቃሴ ምናልባት ግን ይሄ ሙሉ ስትራክቸሩ ገና እንትን አልወጣም። እንደምታዩት ይሄ ስትራክቸር ሙሉ ለሙሉ መውጣት አለበት። ይሄንን ሌቭል ሙሉ ለሙሉ ሰብሮ መውጣት መቻል አለበት። አለበለዚያ ወደ ኋላም ተመልሶ አደገኛ የሆነ ራይዚንግ ዌጅ ሆኖ ወደ ታች ይሄንን የሚያክል ሊወርድ ይችላል። ዊ ኔቨር ነው። ስለዚህ ከዚህ ሰብሮ እንደወጣ ግን ሜጀርሊ በ4 ሰዓት ነው ይሄ ወደ 5 እና 1 ደቂቃ ስትወርዱ በጣም ሰፊ ጋፕ ይሰጣችኋል። እዚህ ጋር ዞሮ አንድ ሰዓቱም ኢትስ ሾዊንግ አስ ያው 13 ደቂቃ ይቀርባል። በ13 ደቂቃ ውስጥ የሚሰራው ነው የሚጨርሰውን ስለማናቅ መጠበቅ ይኖርብናል። ዋንስ ይሄንን ከጨረሰ ግን ይሄንን ኤሪያ ሙሉ ለሙሉ ኢንገልፍ አድርጎም ስለወጣ ጭምር ወደ ላይ ለመመልከት እንችላለን ማለት ነው። 15 ደቂቃው ገና አለየለትም። እሱም እስከሚለይልን መጠበቅ አለበት። ምናልባት ይሄ 5 ደቂቃው ወደ ኋላ እስቲ 3 ስለዚህ ይሄ ቴንከንሰኑ እዚሁ ጋር ስለሚቆይ አዲስ ሃይ ከሰራ ምናልባት ከፍ ይዞት ወደ ላይ ከፍ ሊል ይችላል። አለበለዚያ ግን ወደ ታች ተመልሶ ነው ድጋሚ መውጣት የሚችል። ስለዚህ መጠበቅ ያስፈልጋል። ዋንስ ግን ይሄ በስርዓት መውጣቱን ስናረጋግጥ በስርዓት ምንድነው ፑሽ መደረጉን ስናይ ከሁሉም አቅጣጫዎች ማለት ነው ወደ ላይ እናየዋለን። እስከዚህኛው ሌቭል የማየት እድል ይሰጠናል። ዋንስ ግን በደንብ አድርጎ ከዚህ ሌቭል ላይ መውጣቱን ማረጋገጥ መቻል ይኖርብናል ማለት ነው። ስለዚህ እንደዚህም ከሄድ ነው 1 to 2 ይሰጠናል ከዚህ ጀምሮ እንደ የሪስክ ቶለራንሳችን። ግን this is all about የፔሽንስ እና የመጠበቅ ጉዳይ ነው። መጠበቅ አለብን። ዝም ብለን ዘው ብለን መግባት አንችልም። ስለዚህ ሜጀር ኢምፓክት ይኖራል ብዬ አላስብም። የአንድ ፔር ብቻ ነው እንትኑ። ስለዚህ እሱ ፔር ላይ ብቻ ነው ጥያቄው የሚሆነው most probably። በተረፈ የአንድ ሰዓት ውስጥ ካልወጣልኝ እኔ ይሄ አንድ ሰዓት ውስጥ ካልወጣ ምንም አይነት ሙቮች አናደርግም ባይ ነኝ። ሌላ ሙቭ ያያችሁት ካለ ግን ላኩልን። እዚሁ ጋር አይተነው እንግባ ወይም ተሳስታችኋል እንባባል። አዲስ እንትን ማለት ያለብን ባህል ምንድነው ብዬ የማምነው እዚህ ጋር እናንተ ቻርት ታመጣላችሁ። ከዛ መግባት ካለብን አንድ ላይ እንድንገባው ይቅርብንም ካለን አንድ ላይ እንድንተወው ማለት ነው። 12 ሰው አይቶታል። ለምንድነው ላይክ ማትደራረጉት ጋይስ? እርስ በርስ ላይክ ተደራረጉ ባካችሁ። ለመፖሰታችሁ ብቻ ላይክ ተደራረጉ። በተረፈ ግን ጸጋ አብ ለገሰ ጸግሽ ምንድነው ይሄ ማለት አልገባኝም። ካሁን በኋላ በቃ አትላኩ እሺ። እንደዚህ እኔ ማለት ላኩም እላችሁ ትክክለኛ ቻርት እንዲሆን ነው ለኔ አይደለም የምትልኩት ነው። አሁን ይሄንን በምድሮ የምታስተውስተው እስቲ ጸግሽ እንደው ንገረኝ እስቲ ይሄንን ኢቺሞኮ አልክ። ምክንያቱም በምድሮ የምታስተውሰው በቃ እንደ ከኔ እኩል እኮ ነው። አሁን አታስተውሰው መቼም። አሁን ከሳምንት በኋላ ከሁለት ሳምንት በኋላ ከኔ እኩል ነው እንደዚህ የምታየው። የታዱን ካያችሁት በደንብ ጥርት ብሎ ተጻፈ ነበር ነው። ኤኒዌይስ ኢቺሞኮ ብለናል። እሱም ተወስዶብሃል። ያው ወደ ታች አይተዋል ግን ተወስዶብሃል። ምክንያቱም ምንም ልናገር አልችልም እዚህ ጋር ምንም ልናገር አልችልም። ሲጀመር የገባው እዚህ ከላይ ኩሞ ውስጥ ነው። ከኩሞ በላይ ነው የገባው አንለስ አዘርዋይስ ጥሩ የሚባል ነገር ካላየን። ከዛ በተረፈ ወደ ላይ ኢቭን አይ ዶንት ኖ አይ ቲንክ አንዳንድ የገባችሁ ነገሮች ማለት አሁን ይሄ ካፕ የሚያሳየው ጸግሽ whatever ማርኬት ስትራክቸር ይሄንን ካፕ ከሰራ most probably ወደ ላይ ይሄዳል ተብሎ ነው የሚታሰበው። ወደ ታች ይሄዳል የሚባል ህግ የለም ከፕራይስ አክሽንም አንፃር። ምን አይተህ ወይም ምን አስበህ እንደሆነችን ክብ እንደሰራ አላቅም። ብታይም ማየት የነበረብህ ወደ ላይ ነው። መሰሳት ከነበረብህም ወደ ላይ ነው መሰሳት የነበረብህ። ከዛ ደግሞ ወደ ታችም ስትገባ የገባኸው ከክላውድ በላይ ነው። ባይዊች ይሄ 15ኛው ደቂቃ ላይ ነው። እንደው በአንድ ሰዓት በሁለት ሰዓቱ ቢሆን ወደ ኪጁንሰን ወደ ምናምን የምንላቸው ምክንያቶች ልንፈጥር እንችላለን። በታችኛው ታይም ፍሬም ግን ኢትወዝ ወደ ላይ ይሄዳል እያለህ ነበረ። እዚህ ጋር ካየኸው ዋንስ እዚህ ጋር ከመጣ በኋላ አይ ቲንክ እዚህ አካባቢ ላይ
ፕራይስ ምን ብሏል? ተሰብሯል። ከሃየር ታይም ፍሬም እኮ ወደታች እንደሚሄድ አውቃ ሊሆን ይችላል። ነገር ግን እቺኛዋን የማስወጣትና ማለት የስናይፐሪንጓን ፖይንት የምታጡባት ዋነኛ ምክንያት ታችኛው ታይም ፍሬም ላይ የምትሄዱበት አካሄድ ሜጀርሊ ማለት እንደኔ እሱ ነው። ይሄ ነበር። አሁን አስወጣኝ ናትሻ። እስቲ ምንድን ነበረ? የትኛው ነበር? ልደቱ ጸግሺ በርታ። በተረፈ ግን አሪፍ ነው። እሺ ልዴ I am sharing a high probability long position on USD JPY. The trade is fully supported by a strong top-down multi-time frame analysis using the pure Ichimoku wave system multi-time frame structure. 4-hour trend, major trend price is trending well above the 4-hour. The major trend is strongly bullish, giving us a powerful upward bias. 1 hour price beautifully retested. ልዴ እኔ አስተማሪ ነኝና ሳትዋሽ ነው የምትመልስልኝ። ሳትዋሽ ከዋሻኝ እኔ በማቅበት መንገድ አውቄያለሁ፣ ግን እንዳትዋሽ። ይሄንን ነገር የጻፍከው በኤአይ ነው አይደለም? ነው አይደለም? ብቻ መጻፋ ኃጢያት ሆኖ አይደለም? እሷን ብቻ መልስልኝ። 4-hour trend price is trending well above the 4-hour Kumo cloud. The major trend is strongly bullish, giving us a powerful upward trend. 1-hour market structure price beautifully retested the 1-hour Kijun-sen and bounced off the top of the 1-hour Kumo cloud. This confirms immediate institutional support. now ናትሻ እንግሊሽ ይሄን ያክል አይደለም፣ ለዛ ነው ያ በአማርኛው ተጠቀሙ ልዲ። አሁን ይሄንን ያልኩበት ምክንያት አሁን ይሄ አንተ በቃ እንግሊዘኛ ጎበዝ ካልሆንክ እኮ ያልገባህን ነገር ነው የጻፍከው ማለት ነው። እሺ ትክክል ይሁን አይሁን ራሱ እርግጠኛ አይደለም እና በአማርኛ ብትጽፉት የተሻለ ነው እንደኔ። ኤአይ ጭራሽ አስቸጋሪ ነገር ነው። ያው ሰታው ሊሆን ይችላል። አሁን ስትራክቸሩን ፎቶ አንስተህ ህጉን ሰታው ምናምን ሊሆን ይችላል። ግን በአማርኛም አጽፈው በአማርኛም እኮ ይጽፋል እኮ። ስቱዲዮ ኤአይ ስቱዲዮ ብላችሁ ሰርቹ ብያችኋለሁ። ኤአይ ስቱዲዮ የጉግል ኤአይ ስቱዲዮ። ይሄ ስክሪንሾት ማድረግ ካለባችሁ አርጉት። በጣም አማርኛ ላይ ከኔና ከናንተ በላይ ቅኔ የሚጽፍ ነው። ስለዚህ እኔም እየጻፍኩለት ነው ናትሻ እኮ። እንደዛ ከሆነ ደግሞ ዋይናት ለምን በአማርኛ ጽፈው ምን ችግር አለው ልዴ? በአማርኛ ጌት እንዴት በየትኛውን እንትን እንዳልክ እስቲ ንገራቸው ነው ያጣሁት እንጂ ይሄ እንትኑ ምንድነው ትሬዲንግ ቪዋችሁ በአማርኛ እንዲጽፍ ማስደረግ ከቻላችሁ ራሳችሁ ብትጽፉት ለራሳችሁ ስለሆነ መልሶ ማለት ነው። ወይ ታዋቂ ሰዎች አይደላችሁ ወይ ሜንቶሮች አይደላችሁ ማውናል ምንም አይጠቅማችሁም ለእናንተው ካልጠቀመ። ኤኒዌይስ 4-hour ትሬንዱ ሜጀር ትሬንዱ ፕራይስ ከ4-hour ኩሞ በላይ ነው ይለናል። the major trend is strongly bullish, giving us a powerful upward bias. 1-hour support market structure price beautifully retested the 1-hour Kijun-sen and bounced off the top of the 1-hour Kumo cloud. This confirms immediate institutional support. 5-minute entry on the lower time frame price executed a clean Kumo breakout with a solid bullish crossover. ኢንተርኔት ግን ምን ሆኗል? ዋው ሜጀርሊ አሁን ባያዙ ወደ ላይ እየወጣ ወይም ወደ ላይ ያመላከተ ነው ማለት ነው። ሞስትሊ በተለይ የዴሊ ይሄ የሚወጣ ከሆነ it is going to be heavily እቺኛዋን ሃይ የሚበልጥ ከሆነ ቴንገንሰናችንንም ከፍ ያደርጋል፣ ኪጁንሰናችንንም ከፍ ያደርጋል። በዛው ነው ከፍታ ላይ የምንገኘው ማለት ነው። እሺ ኦ ተናግሬያለሁ እኔ በጣም ተጠንቀቁት። USDJPY is the weirdest of all ክሪፕቶ ነገር ነው። እኔ አይሁት አሁን በዚህ ነው ያስወጣው። this is literally ዜናው ነው እርግጠኛ ነኝ። ግን ለካናዳ ዜና የJPY ፔር እንደዚህ መሆኑ አይገርማችሁም ወይስ ሌላ ዜና ነበረ?
I don't know USDJPY እስቲ የለም ኦ ኦ USDJPY ነበር እንዴ ዛሬ ነው እንዴ ዜና ነገ እኮ ነው የመሰለኝ አዎ እኮ ነገ ነው ፎሞክም ነገ ነው እሺ ከነገ ወዲያ አለላችሁ ነገ በጣም ከባድ ቀን ነው ወይ የሆነች ሪስክ ወስዳችሁ ማለት ነው ጥንጥዬ ገንዘብ ሪስክ አድርጉና የዜናን ታምሪት እንደ አዲስ ተማሪ ያያችሁት አይመስለኝም JPY ፍሩት ዊርድ ቢሄቪየር ነው ያለው በጣም ዊርድ እሺ ቀኖሻ ጎልድን ነው ብሏል ጎልድን እኮ እዚህ ቤት ማላሳያችሁ ያው ብዙ ጎልድ ላይ ኤምፋሲስ ማልሰጠው ጎልድ ለመዳችሁ ማለት በቃ ውፉ ነው ጎልድ ውፉ ነው የፎሬክስ ክሪፕቶ ማለት ጎልድ ነው እሺ ዴሊው ብሪሽ ነው ዴሊው በዚክሊ በመታይ ደረጃ ማለት ነው ግን ይሄ ብሪሽነት እዚህ ጋር ቀጥ ባሉት የኪጁንሰን እና ቴንከንሰን መስመሮች ማሳያ ነው በዛውም ደግሞ ኪጁንሰናችንና ሴንኮስፓናችን እኩል ሌቭል ላይ ናቸው ስለዚህ ሜጀርሊ ይሄ ኤሪያ ማለት እቺኛዋ ኤሪያ ከ4670 እስከ 4686 ድረስ ሜጀር የሚባል ኢኩዊሊብሪየም ሌቭል መሆኑን ያሳያል ማለት ነው ኢዘር ከዚህ በታች አብሮ ሊዘልቅ ይችላል ምናልባት ይሄንን ደግሞ በመመለከት ትችላላችሁ በሎንግ ተርሙ ከዚህ እስከዚህ which is ይሄ ሌቭል ማለት እቺኛዋ ሌቭል ማለት ነው ለዚህ ይሄ መስመር አለ አይደለ ለዚህ ይሄ መስመር ማለት በዚህኛው ኬዝ ይሄንን ሰብሮ ሲወርድ እስከዚህኛው ሌቭል መታየት አለበት መንካት አለበት የሚል ኤሰንስ ነው ያለው ስለዚህ 44 33 ጋር ሊሄድ ይችላል የሚልም ኤሰንስ ሊኖር ይችላል ማለት ነው አሁን ሪጀክት በተደረገበት አካሄድ የሚቀጥል ከሆነ ይሄንን ግን መጀመሪያ ወደ ምንም ከመሄዳችን በፊት ቴንከንሰናችንና ኪጁንሰናችን ወዴት ይሄዳሉ ካልን ይሄ ኦብቪየስሊ አንድ ሳይክል ሞልቶት ነው 3 አሁን እነዚህን አራት ካንድሎች ከጨረሰ በኋላ ከአራት ቀን በኋላ ዝቅ ማለቱ አይቀርማ ቴንከንሰን ወይም ደግሞ እንዳጠቃላይ ይሄ ኢደር መጥቶ ወደዚህ በአራት ቀን ውስጥ መንካት አለበት ወይም አዲስ ሎ መስራት አለበት ቴንከንሰኑን ሎወር ለማድረግ ወይም ደግሞ ከሁለት እሳቤዎች ውጪ የሚያደርገው የለም ሎንግ ተርም ወይም ሚድ ተርሙን ከዚህ በታች ያለውን ስፔስ የበለጠ ለመምላት ካሰበ ሌላ አዲስ ሎ መስራት አለበት እሱ ካልሆነ ደግሞ ቀጥታ መጥቶ ወደ ላይ መምጣት አለበት ማለት ነው ግን ሎወር በሆኑ ታይም ፍሬሞች እንመልከት በሎወሮቹ ሞሮፍ ኪጁንሰናችን ጠንከር ብላ ትገኛለች which is ከሴንኮስፓናችንም ጋር ተቀራራቢ ነው ስለዚህ ይሄ ኤሪያ እንዳጠቃላይ ሙሉ ይሄ ኤሪያ ከዚህ እስከዚህ ያለው ኤሪያ ሙሉ ሜጀር የሆነ የዲስካውንት ኤሪያ ነው ማለት ስለዚህ መጎተቱ አይቀርም መሳቡ አይቀርም ይሄ ወደዚህ ኤሪያ ፕራይሱን መጎተቱ አይቀርም እንዳጠቃላይ ለምን አመጣጡ ሄቪሊ አወራረዱ ሄቪ ነበረ ይሄን ለማድረግ ግን ስፔሻሊ አሁን ባለው ዋው በጣም ክሪቲካል ሰዓት ላይ ነው ሁላ የከፈት ነው ይመስለኛል 38 ሰከንድ ይቀራል አሁን ያለውን እንቅስቃሴ ነው በቃ ዴፊኒትሊ እቺ 30 ሰከንድ ስታልቅንያትና ሪጀክሽንም ከሆነ ሪጀክሽኑን ካልሆነም መውጣቱን እንመለከተው በዛ ነው በዛው ግን ቴንከንሰናችን እስከ የት ሄዳል ካልን ቴንከንሰናችን ከፍ ሊል ነው በጣም የሚገርም ነው አይገርም ቴንከንሰናችን ከፍ ሊል ነው ቴንከንሰናችን በጣም ከፍ ሊል ነው በትንሹ የቱ ጋር ይመጣል መሰላችሁ በጣም ከፍ ነው የሚለው እዚህ ጋር ይመጣል በትንሹ ይሄ የሚያሳየው በአጭር ተርም ቴንከንሰን ከአንድ እዚህ ጋር ሲመጣውን አያችሁት ኤግዛክትሊ በዚህ ሳይድ እዚህ ድረስ መምጣት ማለት ሞስት ፕሮባብሊ አሁን በአጭር ጊዜ እይታችን ሜጀርሊ ወደታች ሳብ ብሎ ወደ ላይ መውጣትን እንቅስቃሴ ነው የሚያሳየው ማለት ነው ኦብቪየስሊ እንደዚህ አይነት ሙቮችን ሲያሳይ ወደታች ሳብ ይላል ከዛ ወደታች ሳብ ባለበት ሂደት ግን እቺኛዋን ሎ ጠብቋት እቺኛዋን ሎ የሚሰብር ከሆነ it is not good for it እቺኛዋን ሎ የማይሰብር ከሆነ ግን በሚቀጥለው 4 ሰዓት ውስጥ ወደ ላይ ነው ቀጥታ የምንመለከተው በትንሹ እስከ 45 57 ድረስ ይሄዳል በትንሹ
በትንሹ እስከ ቴንከንሰናችን ይሄዳል። ወደ 1 ሰዓት ስንወርድ 1 ሰዓቱ ተመልሶ ገብቶ ነው የዘጋው። ስለዚህ በዚህ እንቅስቃሴ ምናልባት ወደ ላይ የመምጣት ሂደቱ ሊቀየር የሚችለው ወይም ቴንከንሰናችን ዝቅ ልትል የምትችለው ከ2 ሰዓታት በኋላ። ስለዚህ ስቲል ይሄንን ሌቭል እስከጠበቀልን ድረስ ወደ ታች መመልከት ይከብደናል። እቺ ሌቭል መጠበቅ አለብን። እቺ ሌቭል ግዴታ መጠበቅ አለብን። ዋንስ ይሄንን ሌቭል የሚሰብር ከሆነ ሞስት ፕሮባብሊ ወደ ታች የመመልከት እድል ይኖረናል። አሁን ባለው እንቅስቃሴ ግን አልተሰበረም፣ ተመልሶ ገብቷል። እዚህ ጋር ደግሞ ከፕራይስ ሙሉ ለሙሉ ቺኮስፓናችን ለይታ መውጣት መቻል አለባት። አዘርዋይስ ተመልሶ ወደ ላይ የመሄድ ፕሮባቢሊቲ ሊኖረው ስለሚችል ማለት ነው። በኪጁንሰን ሳይድ የኪጁንሰናችንን ስንመለከት ኪጁንሰናችን ቀጥ ብላ ነው የምትሄደው ረዘም ላለ ጊዜ። ኪጁንሰናችን ረዘም ላለ ጊዜ ቀጥ ብላ ነው የምትሄደው። ስለዚህ ይሄ ሌቭል ላይክ ይሄንን ሌቭል እንደ ኢኩሊብሪየም ይወስደውና መጣ፣ ትንሽ ወደ ላይ ከፍ አለ፣ መጣ፣ አሁን ከፍ ብሎ ረዘም ላለ ጊዜ ስል 1 2 3 4 5 6 ኦልሞስት ለ12 ሰዓታት ምናምን ካሁን በኋላ እዚህ ሌቭል ላይ ነው አንለስ አዘርዋይስ አዲስ ሎካል ሰራ በስተቀር እዚህ ሌቭል ላይ ነው የሚቀጥለው ማለት ነው። ያ ማለት አሁን ተመልሶ የሚገባ ከሆነ ወዴት እናየዋለን ማለት ነው? ወደ እነዚህኞቹ የቴንከንሰን የሴንኮስፓን ሌቭሎች የመመልከት እድል ይኖረናል። ተመልሶ ግን መግባት ይኖርበታል። ተመልሶ ይገባል አይገባልንም ወደ ታችኞቹ ታይም ፍሬሞች እየወረድን እንመልከተው። ወደ ታችኞቹ ታይም ፍሬሞች ስንወርድ ምናልባት እዚህ ጋር ራሱን የቻለ ስትራክቸር እየሰራ ነው። ይሄ ስትራክቸር ሪጀክት ተደርጓል። ድጋሚ ከታችኛውም ሳይድ ሪጀክት አድርጎ ግን መመለስ የሚችል ከሆነ ይሄንን በትንሹ እስኬት ታዩታላችሁ ማለት ነው። ይሄንን ሰብሮ የሚወጣ ከሆነ በትንሹ it is going to be እስከ 78 ማለት እስከዚህ ሌቭል 45 75 ድረስ የመምጣት እድል ይኖራል። ወደ ላይ የሚሰብር ከሆነ 45 75 ድረስ የመምጣት እድል አለው። ወደ ላይ የሚሰብር ከሆነ ወደ ላይ ይሄንን ስትራክቸር የሚሰብር ከሆነ እሱን ካልሰበረ ግን ስቲል የሚያሳየን ሙሉ ለሙሉ ወደ ታች አቅጣጫ ስለመሆኑ 30 ደቂቃ ስቲል ወደ ታች ነው እያሳየን ያለው። እቺኛዋ ሌቭል መጠበቅ አለባት። ኤቭሪቲንግ ግን ቤሪሽ ነው ስቲል ኤቭሪቲንግ። በታችኛውም ታይም ፍሬም ምንም እየቀየረ ያለው ነገር የለም። 15ም ተሴም ነው። ሜቢ 10 ደቂቃ እሺ እናንተን አይመለከትም። 5 ደቂቃ ላይም ስንመለከት ትንሽ የኒውዮርክን እንቅስቃሴ እናየውና ጎል ላይ ተወሰናላችሁ። ቀን ነው የሚያስወስን ኤሪያ አይደለም። ወደ ታችም ወደ ላይም ለመውጣትም ለመውረድም ኢዘር ከዚህ በታች መሆን አለበት፣ አዘርዋይስ ከዚህ በላይ መውጣት አለበት። መጠበቅ አለብን። በሁለቱም ሳይድ አልተሰበረም። የዚህኛውም ሳይድ ወደ ላይ አልተሰበረም። የታችኛውም ሳይድ እቺኛዋ የሃየር ታይም ፍሬሙን የሚቀየር ኪጁንሰን ቴንከንሰን ባህሪ ስለሌለ ለጊዜውን ጠብቀው ከዚህ በታች የሚወርድ ከሆነ ሜጀርሊ ወደ ታች ታዩታላችሁ። ከዚህ በላይ ወጥቶ ደግሞ ወደ ላይ የሚወጣ ከሆነ ወደ ላይ ተመለከቱታላችሁ ማለት ነው። እሱንም ኢን ዲቴል መመልከት ይቻላል። ቴንከንሰኑ አሁን በቀጣይ ኦብቪየስሊ የተወሰኑ ይዘገያል። አዲስ ሎዎች እየሰራ ስለሆነ ግን አብሮ እየወረደ ዴስ ክሮስ ሊሰራ ይችላል። ዋንስ እቺኛዋን የሚሰብርበት አዝማሚያ ላይ ቀጥታ ምልከታችንን ወደ ታች ማድረግ እንችላለን ማለት ነው። ችግሩ አሁን ጂኦፖለቲክሱ አለ፣ ዜና አለ፣ ብዙ ነገሮች አሉ። በጣም ብዙ ነገሮች እያወዘጋገቡት ነው ማርኬት። ትልቁ ችግር እሱ ነው። እሺ ሜጀርሊ በ15 ደቂቃው ምናልባት የመጨረሻ ኤክስኪዩሽን እሱ ላይ ስለሆነ የሚወሰደው ሞስት ፕሮባብሊ ለስዊንጎች ወይም እንደኔ ትሬዲንግ አዲስ ሎ ከሰራ በተለይ አሁን እንዳልኳችሁ ለ15 ደቂቃው የሳይ በቃ አሁን ይሄ ቀየረው ያያያችሁ ቀየረው። ሶ በዚህ የሚዘጋ ከሆነ ሊትራሊ this is going to be harsh ነው የሚሆነው። ስለዚህ ወደ ታችኛው በትንሹ ወደ ታችኛው ሌቭል እናየዋለን ማለት ነው። ወዴት 4481 ድረስ የማየት እድል ይሰጠናል። 4481 ድረስ የማየት እድል ይሰጠናል። አልተረጋገጠም ግን አለስ ካልዘጋ በስተቀር ምንም ማረጋገጥ አንችልም። 15 ደቂቃው መዝጋት አለበት። ኢቭን አንድ ሰዓቱም አክቹአሊ መዝጋት አለበት በጣም ፒውር የሆነ ሪአክሽን ለማየት። ምክንያቱም ይሄ ተመልሶ ሊወጣ ይችላል ብያቸዋለሁ። ይሄ ተመልሶ የሚወጣው ደግሞ ከዚህ በፊት የነበረው ኩም ውስጥ ተመልሶ ስለገባ ይሄ ሙሉ ለሙሉ እርግጠኛ ሆኖ ካልዘጋ በስተቀር ወይም ሪጀክሽን ካላየን በስተቀር ወደታች ለመመልከት ይከብደናል። በአንድ ሰዓቱ ግን ይሄንን ሃርሽሊ በዚህ መልኩ የሚዘጋ ከሆነ it's going to be long road ነው የሚቀሳቀሰው። ትንሽ ይሄ ብቻ አይደለም የሚሄደው፣ በእርግጠኝነት ረዘም ያለ እንቅስቃሴ ወደታች ይሄዳል።
ሃርሽሊ ሪጀክት የሚደረግ ከሆነ በአንድ ሰዓቱ ይሄ በትንሹ ስፔሻሊ ይሄንን ኤሪያ የሚሰብር ከሆነ 45 13ን 44 63 ግዴታ 44 63 ግዴታ ይሄዳል ወደታች። አይ ይሄንን ሪጀክት አድርጌ ተመልሼ ወደ ላይ እወጣለሁ የሚል ከሆነ ደግሞ እነዚህ በተለይ የ45 95 ዋነኛ ኤማችን ይሆናል ማለት ነው የዛሬው እይታችሁ። ግን ይሄ መዝጋት አለመዝጋቱን መመልከት አስፈላጊ ነው። እስቲ 5 ደቂቃውን ዴስክ ክሮስ ፈጥሯል። ያ ሜጀርሊ ይሄ 15 ደቂቃውን ብቻ ጠብቃችሁ የሚወሰን ጉዳይ ነው። ኢቭን ዊክ ቱ ዊክ ራሱ ወርዷል። ዊክ ቱ ዊክ ራሱ በጣም ተዳክሟል። ይሄ ለቀን ነው። እሺ ሌሎቻችሁ አይዶን ነው እየተሳፈጣችሁ አይመስለኝም። ጎልድን ብዙ ጊዜ የማላተኩርበት በጎልድ ራሳችሁን እንትን እንዳትሉ ነው እንዳትጎዱ ነው። ይሄንን ተመልሶ እዚህ ውስጥ የሚዘጋ ከሆነ ወደ ላይ ስቲል ቻንስ አለው ማለት ነው። በዚሁ መንገድ የሚዘጋ ከሆነ ግን it is going to be harsher ነው። ኦብቪየስሊ ሁሉም የሚያሳየው ወደ ታች ነው። ስለዚህ ወደ ታችኛው ሌቭል መመልከት ትችላላችሁ ማለት ነው። እሺ ለሌሎቹ እንድሰጣችሁ ግዴታ እንዳልኩት እስቲ የአንድ ሰዓቱ የአንድ ሰዓቱ ከላይ ዘግቷል፣ ግን ስቲል ይሄንን መቀየር አለበት። ይሄንን እንዲቀየር አሁን ተንከንሰናችን 3333 ከፍ እስከምትል መጠበቅ ነው። ወይም ደግሞ በአጭር ሰዓት ባይኒ ምን ሳውን ችግሩ እኔና እናንተ በማንገናኝበት ሰዓት አፈትልኮ የሚወጣም ከሆነ መጠበቅ ይኖርባችኋል ማለት ነው። እሱን የማፈትለክ ፖይንት ተጠብቃችሁ ወደ ላይ የምታዩበትን አንግል ቀጥታ እንትን ማድረግ ነው። ይሄም it is only about ተንከንሰናችን ብቻ እስኪስተካከል እንጂ ተንከንሰናችን ወደ ላይ አቅጣጫ የሚያሳይ ከሆነ ኪጁንሰናችንም ወደ ላይ ነው፣ ተንከንሰናችን ወደ ላይ ነው፣ ይሄ ወደ ላይ ነው፣ ይሄ ወደ ላይ ነው። ስለዚህ ሌሎቹን እንዳለ ወደ ታች እናያቸዋለን ማለት ነው። እተዛውን የኒውዮርክን ትንሽ እንቅስቃሴዎች መመልከት ግድ ስለሆነ ነው። ያው አሁን እየተቀየረ ነው። እሺ ወደ ላይ አዲስ አይ ስለሰራ ወደ ላይ እያሳየ ነው። ባይኔ ምን ሲያ ወደ ላይ ዝም ብሎ መስራቱን የሚቀጥል ከሆነ ቀጥታ የመጀመሪያ ባሪየሩ ይሄ ነው። ይሄንን ባሪየር ግን እንደጨረሰ በጣም ከፍታ ላይ ነው የሚሄደው ማለት ነው። ከፍታውን ለማወቅ ምናልባት በዋነኝነት ይሄንን ሌቭል በደንብ እዩት። ስኬት ሌቭል ታዩታላችሁ። በዋነኝነት እስከዚህኛው ሌቭል ታዩታላችሁ። ከዛ በሁለተኝነት ወደ አስቀድመን ወደ ሰራ ነው የማግኔት ቦታ ማለት ነው። ይሄኛው ሌቭል መጥቶ ይሞክራል ብለን ነበር። እዚህ መጣ፣ ሪቴስት አደረገ። አሁን ቀጥሎ ኤም የሚያደርገው ሜጀርሊ ይሄኛውን ነው። እዚህ ጋር ባሪየር ይኖረዋል። እዚህ ጋር ከመጣ በኋላ ትንሽ ወደ ኋላ ብሎ ወደ ላይ ሊቀጥል ይችላል ማለት ነው። ስለዚህ ሞስትሊ ሜጀርሊ ኪ ሌቭል ይሄ ነው። ከዛ ቀጥሎ ግን በዋነኝነት የምንመለከተው ኤሪያ ይሄ የማግኔት ኤሪያ ነው። ወደ ላይ ማፈትለኩን የሚቀጥል ከሆነ በዚህ እይታ ደግሞ ሌሎቹን ወደ ታች ትመለከቷላችሁ ማለት ነው። ስለዚህ ይሄንን ይመስላል እንዳጠቃላይ የገበያ እይታ ዛሬ በእኔ በኩል ጨርሻለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ይመቻችሁ።